ወንድ ልጅ ማለት ውሻ ነው። እንደ ውሻ ነው ትሪት እየሰጣችሁ ማስተማር ያለባችሁ። እስቲ አንድን ውሻ ላስተዋውቅሽ የኔ እናት። ይሄ የምትመለከቱው ውሻ ሃቺኮ ይባላል። ጃፓን ሀገር ላይ በህፃንነቱ ተጥሎ የተገኘ ውሻ ነው። ይህንን ውሻ ደግሞ ከተጣለበት አንስተው ያሳደጉ አንድ የዩኒቨርሲቲ ፕሮፌሰር ናቸው። እኚህ ፕሮፌሰር ለዚህ ሃቺኮ ለሚባል ውሻቸው ያላቸው ፍቅር እጅግ በጣም የተለየ ነው። ይሄ ሃቺኮ የሚባል ውሻም ለኚህ ላሳደጉት ፕሮፌሰር ያለው ፍቅር እጅግ የተለየ ነው። እና ይሄ ሃቺኮ የሚባል ውሻ ሁሌ የሚያደርገው አንድ ተግባር አለ። እሱ ምንድነው? እኚህ ፕሮፌሰር ወደ ስራ ለመሄድ ጠዋት ከቤታቸው ተነስተው ወደ ባቡር ጣቢያ ሲሄዱ እስከ ባቡር ጣቢያ የመሸኘትና ከስራ ሲመለሱ እዛው ጠብቆ ከባቡር ጣቢያው እሳቸውን ይዞ ወደ ቤት መመለስ፣ ይሄ የሁሉ ጊዜ ተግባሩ ነበረ። ነገር ግን በአንድ ጎዶሎ ቀን እንደተለመደው ጠዋት ፕሮፌሰሩን ወደ ባቡር ጣቢያ ሸኛቸው። ነገር ግን ፕሮፌሰሩ በሄዱበት ቦታ ህይወታቸው ያልፋል ማለት ነው። እና ይሄ ሃቺኮ የሚባል ውሻ ከአሁን አሁን ይመጣሉ እያለ ሲጠብቅ ይመሻል፣ ይነጋል፣ ይመሻል፣ ይነጋል። በዚህ ሁኔታ ለ9 ዓመት በሙሉ እሳቸውን ባቡር ጣቢያ ፊት ለፊት ተኝቶ የሚጠብቅበት ቦታ ላይ ቁጭ እያለና እየተኛ ይጠብቃቸው ጀመር። እና በዛ ሁኔታ እዛው እየጠበቀ ህይወቱ አለፈ ማለት ነው። እናም በዚህ ምክንያት በጃፓን ሀገር ላይ በብሔራዊ ደረጃ እንደ ሀገር ይሄ የምትመለከተው ሃቺኮ የሚባል ውሻ የፍቅርና የታማኝነት ተምሳሌት ተደርጎ በነሐስ ሐውልት ተሰርቶለታል እንደምትመለከቱት ማለት ነውና በጃፓን ሀገር ይሄ ሃቺኮ የሚባል ውሻ በብሔራዊ ደረጃ የፍቅርና የታማኝነት ተምሳሌት ተደርጎ ይወሰዳል። በዚህ የህይወት ታሪኩ ምክንያት ሆሊውድ ላይ የሚገርም ፊልም ተሰርቶለታል። እንግዲህ አንቺ ውሻ ብለሽ ለስድብ የተጠቀምሽው ይሄ እንስሳ በአንድ ሀገር ላይ በብሔራዊ ደረጃ የፍቅርና የታማኝነት ተምሳሌት ነው። ስለዚህ እኛን ወንዶችን የሰደብሽ መስሎሽ ባለአዋቂነትሽ ምክንያት አሞግሰሽናል። ለዚህ በመጀመሪያ አመሰግናለሁ። ነገር ግን የዚህ ንግግርሽ ኢንቴንሽን ለወንድ ያለሽ ንቀት ስለሆነ አንድ ጥያቄ ልጠይቅሽ። አባትሽን ትወጃቸዋለሽ? ምን ያህል ታከብሪያቸዋለሽ አባትሽን? እና ምንድነው የተሰማኝ ለገዛ አባትሽ ያለሽን ንቀት፣ ምናልባት ወንድምም ካለሽ ለወንድሞችሽ ያለሽን ንቀት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ።